የሰው ዘር ሁሉ የእኩልነት፣ የነጻነት፣ የሉዓላዊነት፣ የድል አክሊል መጽውቱ እንጂ አትመጽወቱ። ከጽንሰት እስከ አፈር መቅመስ ድረስ የሚመላለሱት በእውቀት ነው። ከተያዙ በኋላ ምን አደረጉ? ቁስላቸውን አጠቡ፣ ተንከባከቧቸው። ብዙ ያመራምራል። ሰነፎች ባንሆን ኑሮ ብዙ ያመራምራል። ሳይንሳዊ ጉባኤዎችን በየሆነ ጊዜው በተለያየ የአፍሪካ ሀገር ላይ የአድዋ ድል አንድምታው ሁለት ነው፣ የሚገለጸው በአንድ ነው። የአድዋ ድል አንድም የነጻነት፣ የእኩልነት፣ የሉዓላዊነት ድል ነው። እንዴት ተገለጠ ቢሉ እብሪተኛን በተለይም ፋሽስት ጣሊያንን በማንበርከክ የተገለጠ። ስለዚህ የነጻነት ነው፣ የሉዓላዊነት ነው፣ የፍትህ ነው፣ የእኩልነት ነው። ይሄ አንድምታ ብዙ ያመራምራል። ሰነፎች ባንሆን ኑሮ ብዙ ያመራምራል። ብዙ ሳይንሳዊ ጉባኤዎችን በየሆነ ጊዜው በተለያየ የአፍሪካ ሀገር ላይ እንዲተከሉም ውይይት፣ ሙግት እንዲደረግም ያደርጋል። ስለዚህ የመጀመሪያው አንድምታ የነጻነት፣ የእኩልነትና የሉዓላዊነት ድል ነው። መገለጫው እብሪተኛን በተለይም ፋሽስት ጣሊያንን በማንበርከክ የተገለጠ። ሁለተኛው አንድምታ የእርቅና የአንድነት ድል ነው። እኔ ብዙ ጊዜን ማሳልፈው ዛሬ እዚችኛዋ አንድምታ ላይ፣ ምክንያቱም አባቶቻችን ሲያስተምሩን ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ብለው ነው ያስተማሩ። እና ጥያቄ እኔ ከናንተ መካከል ከኛ መካከል በህይወት ያለው ማን ነው? በዚህ ቅጽበት በህይወት ያለው ማን ነው? ስለ እውነትስ በዚህ ቅጽበት ከኛ መካከል በህይወት ያለው ማን ነው? እያንዳንዳችሁ በህይወት አላችሁ። እያንዳንዳችን በህይወት አለን። በህይወት መኖር ማለት መተንፈስ፣ የደም ዝውውር አለመቋረጥ ማለት ነው። ስለዚህ ሁለተኛው አንድምታ አንድም የእርቅና የአንድነት ድል ነው። አድዋ ስንል ንጉሠ ነገሥት ምኒልክ ከግብር ጋር በተገናኘ ቅራኔ ከነበረባቸው ሁለቱ የምዕራብና የደቡብ ነገስታት መካከል ቅድም እንደተባለው ካወጦናና ንጉሥ አባ ጅፋር ጋር የገብር አልገብርም ቅራኔ ስለነበረ የአድዋ ጦር ወይም የአድዋ ጦርነት ይህን ቅራኔ ፈቷል። ይህን ቅራኔ ፈቷል፣ አንድ አድርጓል። እንዲያውም እኒህን ሰዎች አብረዋቸው ከነበሩት ነገስታትና መኳንንቶች በተለየ ባለሟል አድርገዋቸዋል። ቤተ መንግስቱን ለማን ነው የሰጡት? ለማን ነው የሰጡት? ቤተ መንግስቱን ጠብቆ የተባሉት እነማን ናቸው? ምኒልክ በዛው ተቀረ ተቀብላችሁ ኢትዮጵያውያንን ምሩ የተባሉት እነማን ናቸው? እኒህ ሁለት ሰዎች ናቸው። ሁለት በቅራኔ ውስጥ የነበሩ። ስለዚህ ዛሬ ስናከብረው ይህን አንድምታ መዘን መሆን አለበት ማለት ነው። ዙሮ ግን ቅድመ አድዋ ሲሳብ ኢትዮጵያውያን ከአድዋ ጦርነት በፊት ወይም ከአድዋ ድል በፊት እንዴት ነበር አነዋወራቸው የሚለውን ትንሽ ጥሬውን ብቻ ነው፣ ሀተታ ውስጥ አልገባም። ቅድም ሀተታውም ሁሉ ነገር ጥንቅቅ ብሎ ተጠናቋል። እኔ ለማጀብ ያክል ነው። ቅድመ አድዋ ታሪክ ሲሳብ ኢትዮጵያውያን መቆሚያቸው እውነት ነበረ። እውነት ደግሞ ራሱ እግዚአብሔር ነበረ። ከእግዚአብሔር በታች ምእመኑ በሙሉ በፈሪሃ እግዚአብሔር ትጥቅ ውስጥ ነበረ። ይህን እውነት የኛ ዘመን ሰዎች በአጸዱም ያለነው ከአጸዱም ውስጥ ያለነው ይሄን በደንብ ማጤን እና መታጠቅ ያስፈልጋል ማለት ነው። ምን አልኩ?
ታሪኩ ሲመዘዝ በዛን ዘመን የነበሩ ኢትዮጵያውያን ቅድም በሐተታው በደንብ እንደተብራራው መመደሪያቸው መቆሚያቸው ምን ነበረ? እውነት ነበረ። እውነት ደግሞ ራሱ ማን ነበረ? እግዚአብሔር ነበረ። ከእግዚአብሔር በታች የምዕመኑ ትጥቅ ምን ነበረ? ፈሪሃ እግዚአብሔር ነበረ። የሚገርም ነው። በነገራችን ላይ የማሸነፋቸው ምክንያቱ ይሄ ሲጀምሩት ማሸነፋቸውን አውቀው ነው የጀመሩት። ቅድም ሙሉ ነገሩት። ሁለተኛው የሚመላለሱት ከጽንሰት እስከ አፈር መቅመስ ድረስ የሚመላለሱት በእውቀት ነው። ሲጸነስ በእውቀት ነው። ሲወለድ በእውቀት ነው። ሲታደግ በእውቀት ነው። ሲጎለመስ በእውቀት ነው። አፈር ሲቀመስም በእውቀት ነው። ዛሬ ደግሞ ተመልከቱ። ከውልደት አፈር እስከ መቅመስ እንደምታዩት ነው። እንደ ደመነፍስ አይነት ልዩነታችን የሰማይና የምድር ያህል ነው። ባይርቅ በጎ አባታችን ባይርቅ በጎ። በእውነቴ ነው የምነግራቸው። ማትረፊያቸው ጥበብ ነው። ተመልከቱ። ትርፍ አገኙ ከተባለ የሚያተርፉት በጥበብና በጥበብ ብቻ ነው። ዓለም እያሸነፈ ይኖራል፣ ራሱን ከአካባቢው ጋር ያስማማ ይኖራል ብላ ታስተምር ነበረ። ይሄኛው ደግሞ ምን ብሎ ያስተምር ነበረ? ምን ብሎ ያስተምር ነበረ? በፈሪሃ እግዚአብሔር ተከባብሮ የኖረ ያሸንፋል ብሎ ያስተምር ነበር። ስለዚህ የሁለት ትልልቅ ርዕዮቶች ግጭት ነው ማለት ነው የነበረው እውነት ለመናገር። ስለዚህ ማትረፊያቸው ጥበብ ነበረ ሲባል ይሄ ነው ማለት ነው። በመዝረፍ በመግደል ሌላውን በማሳደድ ድሲቭ በማድረግ ወይም በመስለብ በማደናገር ጦር በማዝመት ምናምን አልነበረም ማለት ነው። በፈሪሃ እግዚአብሔር ብቻ። በጣም የሚገርም ነው። ትርፋቸው 3 ነው። ነገር በ3 ይጸናል መሰለኝ እናንተ እንዳስተማራችሁ። ትርፋቸው በጥበብ የሚያተርፉት 3 ነገር ነው። ባለጠግነት ነው። ስጡ እንጂ አትቀበሉ፣ መጽውቱ እንጂ አትመጽወቱ። ሌላኛው ትርፋቸው አርበኝነት ነው። ቅድም እንደተባለው ክርስትና ምንድነው አሉን? ክርስትና ጀግንነትም ነው ርህራሄም ነው። አርበኛ ማለት ጀግና እዛው ሳለ ሩህሩህ ማለት ነው። ሌላ ነገር የለውም በነገራችን ላይ። ዛሬሳ እንደምታዩት አይደል? ምን ገልጸዋለሁ ሁላችሁ ነው። ሌላኛው ትርፋቸው ልዕለ ኃያልነት ነው። ወሰን ተለክቶ ድንበር ተለክቶ ከተሰጠ እና ያን አልፌ ተክላለሁ የሚል ብረተኛ ከመጣ ደግሞ ለአጥንትም ለደምም መሳሳት የለም ማለት ነው። የለም። ከአውሬ ነብር ቢሆን ጨካኙ እንደ ነብር ትጨክናለህ ማለት ነው። ምን እስክትል እስኪንበረከክ ድረስ። ከተንበረከከበት ቅጽበት ጀምሮ ደግሞ ምንድነው? ወዳጅ ነው። እምዬ ምኒልክ ለምን እምዬ ምኒልክ ተባሉ? ታሪኩን ታውቁት የለ? አባታችን በደንብ ያስተምሯቸዋል። ሌላ ጊዜ ወንድማችንም ያስተምሯቸው። ለምን እምዬ ተባሉ? ከንጉሥ ተክለ ሃይማኖት ጋር ምን ገጠሙ? ትንሽ ፍትጊያ ገጠሙ። እንደ ድል ሆኖ ንጉሥ ተክለ ሃይማኖት ምን ተያዙ። ከተያዙ በኋላ ምን አደረጉ? ቆስላቸውን አጠቡ፣ ተንከባከቧቸው። የሚንከባከቧቸውን ሰዎች አዘዙላቸው። በልኩ ሲሆኑና ወደ ቀልባቸው ሲመለሱ ንጉሥ ሆይ ሺህ ዓመት ይንገሱ። ምንኛ መታደል ነው! አቻ ሆኖ ንጉሥ ሆይ ሺህ ዓመት ይንገሱ የሚል ማራኪ አለ በዚህ ዘመን። ይንታ ንጉሥ ሆይ ሺህ ዓመት ይንገሱ፣ እኔን ቢዙኝ ኑሮ ምን ያደርጉኝ ነበር በተቃራኒው አሉ። ምን አሉ ተክለ ሃይማኖት? መቆሚያቸው እውነት ነውና እገለዎ ነበር፣ በማርያም ይሁንብኝ እገለዎ ነበር አሏቸው። ካሁን ጀምሮ እምዬ ብዬዎታለሁ አሏቸው ማለት ነው። ክርስትና ጀግንነትም ነው፣ እዛው ሳለ ርህራሄ ነው ያሉን አባታችን ለዛ ነው ማለት ነው። የባለጠግነት ትርፋቸው እንደምን ነው ቢሉ መሰረታዊ ፍላጎትን፣ ምግብን፣ አልባስን፣ መጠለያን በራስ ጥበብ ማሟላት ነው። ሰው ባለጠጋ ነው የሚባለው ቢሊየን ትሪሊየን ባንክ ውስጥ ስላስቀመጠ ሰማይ ጠቀስ ፎቅ ስለሰራ አይደለም።
የዕለት ጉርሱን ዕለት ማለት በማመስጠሩ እዛው ቦሮ ሜዳ ሄዳችሁ ትማራላችሁ፣ ወይም እዚህ ሲገድሙ እዚህ ትማራላችሁ። ያው 1000 ዓመት ነው። ለነገሩ ግን ዕለትን እንደው ፀሐይ ወጣ እስክትገባ አድርጋችሁ እንዳታስቡት። አባቶቻችሁ እንደሱ አላስተማሩ። በሰው አንቀጽ ነው እሱ። ግን ከእግዚአብሔር ጋር ከሆነ እየተማመነ ያለ ነው። እሱ ከሆነ ዕለታችንን የሚባርከው 1000 ዓመትን ነው የሚባርክልን ማለት ነው። እሱ ነው እንግዲህ አባቶቻችን ያስተማሩ። ዙሮ ግን ባለጠጎች ናቸው ኢትዮጵያውያን ሲባል መሰረታዊ ፍላጎታቸውን ምግብ፣ አልባስ፣ መጠለያ በራሳቸው ጥበብ ነበር የሚያዘጋጁት። ሁለተኛው አረበኝነት ትርፋቸው እንደምን ነው ቢሉ ደግሞ ለጠላት ቀጋ ለወዳጅ አልጋ ይሉት አይነት መስተጋብር ነበር። ምን አሉ? አረበኛ ነው ክርስቲያን፣ አረበኛ ነው ኢትዮጵያዊ ሲባል ምን ማለት ነው? ለጠላት ቀጋ ለወዳጅ አልጋ። አሁን ተገለበጠብን። ጠላት እና ወዳጅ ተጣፋብን ማለት ነው። ከባድ ጊዜ ውስጥ ገባን። ምናልባት ከፈሪሃ እግዚአብሔር ስለሸሸን ይሆናል ይሄ የሆነው። እውነት ለመናገር ችግር የለው። ስለዚህ አረበኝነት ትርፋቸው እንደምን ነው ቢሉ ለጠላት ቀጋ ለወዳጅ አልጋ ይሉት አይነት መስተጋብር ነው ማለት ነው። አባቶቻችን እያንዳንዷን ቃል ኮይን ሲያደርጓት በምክንያት ነው። ባለፈው አንድ ጉባኤ ላይ ተሳትፌ መቼም ሲያቀብጠኝ አንዱ የኔ ቢጤ ዘፈቀደ አለ። ለካ አንድ ሊቅ መሃል ላይ መናኛ መስለው ተቀምጠዋል። አይ ዘፈቀደን ግን ታውቀዋለህ። ያው ላብ ነው እንደዛ አረገው። ለማንኛውም ግን ምን ማለት ነው ዘፈቀደ የሚለውን እንደዛ ነው። እና ዘፈቀዳዊ ልላችሁ አልወድም በሊቃውንቱ ፊት። ዘፈቀደ ምንድነው የሚለውን እነሱ ከነዜማው ከነልሳኑ ስለሚሉት ማለት ነው። ሌላ ጊዜ ያስተምሯቸዋል። እንግዲህ የለህለ ኃያልነት ትርፋቸው እንደምን ነው ቢሉ ደግሞ ዳሩን እሳት መሃሉን ገነት ማድረግ ይሉት አይነት ፍልስፍና ነው። ተመልከቱ። ዳሩን እሳት መሃሉን ገነት። ልዕለ ኃያል ማለት ዳሩ እሳት መሃሉ ገነት። ዛሬሳ ምናልባትም ካልተገላበጠ አሁን እዚህ በጣም ትልልቅ ሰው ነው ያለው። ትልልቅ አገር ተረካቢ ነው ያለው። ግን ትልቅ ነን ብላችሁ አስባችሁ ታውቃላችሁ? ለዛኛው ለአባቶቻችን አይነት ትትና ከሆነ ጥሩ ነው። ግን ደግሞ ጉራ ደግሞ ይነሳል። ደግሞ በሌላ በኩል ትሁት ናቸው እንዳንል እኒህን ትልልቅ ናችሁ የምንላቸውን ሰዎች እዛኛው ቦታ ላይ ስናገኛቸው ትትናቸውን አናገኘው። አይ ደግሞ እንትናቸው እንዳንል ደግሞ እዚህ ደግሞ ትህት ለመምሰል ደግሞ የሚሞከር ሙከራ አለ። አሁን ግን እላችኋለሁ በህዝባችሁ ላይ ራሳችሁን ሹሙ። ለእውነት ራሳችሁን ሹሙ፣ አስገዙ። ለእውቀት ራሳችሁን ሹሙ፣ ተመላለሱ። ለጥበብ ራሳችሁን ሹሙ፣ በሷ አትርፉ። እሱ ነው የሚሆነው። ኢትዮጵያ የምትወዱ ከሆነ ያላችሁበትን ቀይ የምትወዱ ከሆነ እችን አጸድ የምትወዱ ከሆነ ራሳችሁን ሹሙ። የንታ ይላሉ ዶን ሪኮመንድ ይላሉ። የንታ ዶን ሪኮመንድ በቃ ቢሆን አትበሉ። እንዲህ ቢሆን እንዲያ ቢሆን አትበሉ። አድርጉት። ማድረግ ብቻ ነው። አባ እንዲህ ቢሆን እንዲያ ባይሆን፣ የንታ እንዲህ ቢሆን እንዲያ ባይሆን፣ ወንድሜ እንዲህ ቢሆን እንዲያ ባይሆን፣ እህቴ፣ እናቴ፣ አባቴ፣ ቅብርጥሴ እንዲህ ቢሆን እንዲያ ባይሆን፣ ዘመኑ አልቋል። ራስህ ያልቻልከውን መከራ ማንም እንዲሸከምልህ አትፈልግ። በነገራችን አትፈልግ። ዳሩን እሳት መሃሉን ገነት ማድረግ ይሉት አይነት ፍልስፍና ነበር። ልብ እንበል። እኒህ ቅድመ አድዋ ሲሳብ ታሪክ ያየናቸው እውነት፣ እውቀት፣ ጥበብና የጥበብ ትርፎች ናቸው ለአድዋ ጦርነትንና ቅኝ ግዛትን የሳቡት ማለት ነው። በጊዜና ለውጥ መካከል ኢትዮጵያውያን ከእውነት፣ ከእውቀት፣ ከጥበብ ተንሸራተው እርስ በርስ ተዋድነው የዳሩን እሳት የመሃሉን ገነት ፍልስፍናቸውን
ራሳቸው በራሳቸው እንዲያረክሱ ተመልከቱ። በጣም ይገርም ነው። በሽረባ ፖለቲካ፣ በቀጥታ ቅኝ ግዛት፣ በአነብናቢ ትምህርትና በትውልዳዊ ድህነት በማርከስ ደባ ይጎነጎንባቸው፣ ይሸረብባቸው፣ ይሴርባቸውም ነበረ ከአድዋ በፊት። ከዛ ልዕልናና በአድዋ መካከል ይሄ ሴራ፣ ይሄ ጉንጉን፣ ይሄ ሽረባ ነበር ማለት ነው። ህያው ነበር፣ ፓልፐብል ነበረ። በነገራችን ላይ ማንኛውም ሰው የሚነካው ነበረ። ሴራና ጉንጉኑ ሽረባውም ጭምር ጎንቁሎ አብቦ አፍርቶ አሽቶና ጎምርቶ እነሆ እርስ በርስ የመጠፋፋት ቋፍ ላይ ያደረሰን ማለት ነው። ተመልከቱ ክርስቲያኖች ከሆናችሁ ይሄን ተመልከቱ፣ ይሄን ተመልከቱ፣ ይሄን ተመልከቱ። ወጣቶች ሕፃናቱን ጭምር ይሄን ተመልከቱ። ሴራው ጉንጉኑ ሽረባውም ጭምር ጎንቁሎ ይንታ ምን አይነት አፈር ላይ ቢወድቅ ነው እንዲህ የጎነቆለው? ምን አይነት ውሃ ቢጠጣ ነው እንዲህ ያበበው? ምን አይነት አየር ቢያገኝ ነው እንዲህ ያፈራው? ምን አይነት ሙቀት ቢያገኝ ነው እንዲህ ያሸተውና የጎመራው? is the question of the generation now. This is the question. ጥያቄው ይሄ ነው። ምን አይነት ውሃ ነው ያጠጡት? ምን አይነት አፈር ላይ ነው የጣሉት? ምን አይነት አየር ነው የሰጡት? ምን አይነት ሙቀት ነው የለገሱት? እንዲህ የሚያስጎነቁል፣ እንዲህ የሚያሳብብ፣ እንዲህ የሚያስፈራ፣ እንዲህ የሚያሳሽትና እንዲህ የሚያጎመራ ምን አይነት ቀለብ ነው? ምን አይነት ቀለብ ነው? ይገርመኛል። እውነቴን ነው የምነግራችሁ። ክቡርም ክቡራን ከቅድመ አድዋ የጦርነት ስረ መንስኤዎቹን ነው ያየን ቅድም። ቅምሻችን ወደ ዕለተ አድዋ ስንሻገር አድዋ የተለኮሰው መተጫጨት በሚሉት አይነት ኩህነት ነው። መተጫጨት ነበረ። ስለላ ብለው እንቅጩን ነግረውናል ቅድም። መተጫጨት ነበረ። መለኮሻው በ1881 የተፈረመው የውጫሌ ውል ነበረ። ማቀጣጠያው እነ ባህታይ ላይ እና ባህታይ ሀጎስ ላይ ባህረ ነጋሽ ወይም አካላ ጉዛዬ የተባለው ቅድም፣ በነራስ መኮንን ራስ መንገሻ ፊታውራሪ ገበየሁ ላይ ቅድም አምባላጌ የተባለው፣ በእነ እምዬ ምኒልክና ቤተሰባቸውም ጭምር ደግሞ በ1887 እዛው መቀሌ ላይ የተደረገው እንሶስላ ይሉት አይነት ትርኢት ነበረ። የሚገርመው አድዋ የተቋጨው እና የሰው ዘር ሁሉ ነው ያልኩት። ኢትዮጵያውያን አላልኩም፣ የጥቁሮች የሰው ዘር ሁሉ የእኩልነት፣ የነጻነት፣ የሉዓላዊነት የድል አክሊል ሆኖ የተሰረገው 100,000 የታላቅ ሕዝብ ሰራዊት በተመመበት አድዋ ተራሮች ላይ ነው። የሚገርመው ግን መሃል ላይ አድዋ ላይ ማን ተፈለፈለ የሚለው ይሄ ነው እውነቱ። ይሄን ሀቅ መጋት ያስፈልጋል። ለምን እንዴት ያ የሰው ዘር ሁሉ የከበረበት ተራራ ዙሪያ ላይ ወንድም የሚያረክስ የረዳችውን ቤተክርስቲያን የሚያጠፋ ትውልድ እንዴት ሊበቅል ቻለ የሚለው እንቆቅልሽ ነው። በነገራችን በጉባኤ ቤት ነው የሚመለሰው። የንታ ከጉባኤ ቤት ውጭ ማንም ሊመልሰው አይችልም። ማን ያውቃል ጣሊያን የቀበረው ያ ሽረባ፣ ያ ሴራ፣ ያ ጉንጉን እዛ ተራራ ስር እንዳለ ቢኖር ነው እንጂ የንታ ቢኖር ነው እንጂ።
አዎ ባለ ፍልስፍና፣ ባለ ግኝት፣ ባለ ጥበብ ታላቅ ሰራዊት በተመመበት አድዋ ላይ ነው። ኢትዮጵያውያን የድል አክሊል እንዲጎናጸፉ መሰረት በሆነው የአጤ ምኒልክ የጥሪ አዋጅ ቅድም ወንድም ይበልጣል ባስተጋባው የታላቁ ንጉሠ ነገሥት የአጤ ምኒልክ አዋጅ ውስጥ ምን ነበረ የሚለውን ተመልከቱ። ቅድም የንታ በደንብ አትተውታል። እኔ ጥሬውን ብቻ አስቀምጣለሁ። በዛ አዋጅ ውስጥ ተስፋ ነበረ። ተመልከቱ። ተስፋ ከፀሐይ ብርሃን የደመቀ ተስፋ አታዩም? የእውነት የሚያይ አይን ካለ በተለይ አይነ ህሊና እዝነ ልቡና ካለን ከፀሐይ እጅጉን የደመቀ ተስፋ ብርሃን ነበረ። እምነት ነበረ፣ ምግባር ነበረ፣ ትሩፋት ነበረ። በጣም የሚገርመው እሱ ነው።